Usmi Network የጥቁር ገበያ የምንዛሬ ዋጋ አጃኢብ እያሰኘ ይገኛል። ጨመረ ሲሉት ባንዴ ወደ ታች አሽቆልቁሎ ይወርዳል። ቀነሰ ብለን ዘግበን ሳንጨርስ ባንዴ ጣራ ይነካል። በዛሬው ሁለት ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር ዋጋ መረጃን ሙሉ ዝርዝር እነግራችኋለሁ። ቪዲዮአችን ላይክ ሼር አድርጉ። መረጃ አናዛዛም። በቀጥታ ወደ ጉዳያችን ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 17710 ብር እንደሚሸጥና አንድ የአሜሪካን ዶላር 177 ብር ከ10 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የጥቁር ገበያ የምንዛሬ ዋጋ አሁን የነገርኳችሁ የመሸጫ ዋጋው ነው። የመግዣ ዋጋው ዝቅተኛው 173 ብር ሲሆን ከፍተኛው ደግሞ 175 ብር እንደሆነ ነው የወጣው መረጃ የሚያመለክተው። ዩሮ እናስከትላለን። 100 ዩሮ 20580 ብር እንደሚሸጥና 1 ዩሮ 205 ብር ከ80 ሳንቲም በመሸጥ ላይ ይገኛል። በሶስተኛ ደረጃ የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 22479 ብር እንደሚሸጥና 1 የስዊዝ ፍራንክ 224 ብር ከ79 ሳንቲም እየተሸጠ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 12796 ብር እንደሚሸጥና 1 ካናዳን ዶላር 127 ብር ከ96 ሳንቲም በመሸጥ ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12602 ብር እንደሚሸጥና 1 የአውስትራሊያን ዶላር 126 ብር ከ02 ሳንቲም በመሸጥ ላይ ይገኛል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 4714 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ14 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4690 ብር እንደሚሸጥና አንድ የኳታር ሪያል 46 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 ኢማራቶች ዲርሃም 4820 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ20 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 57064 ብር እንደሚሸጥና አንድ ኩዌት ዲናር 570 ብር ከ64 ሳንቲም እየተሸጠ ይገኛል። በመቀጠል የፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 23735 ብር እንደሚሸጥና 1 ፓውንድ ስተርሊንግ 237 ብር ከ35 ሳንቲም በመሸጥ ላይ ይገኛል። በመቀጠል የቻይና ዩዋን እናያለን። 100 የቻይና ዩዋን 2617 ብር እንደሚሸጥና 1 ዩዋን 26 ብር ከ17 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 46050 ብር እንደሚሸጥና አንድ የኦማን ሪያል 460 ብር ከ50 ሳንቲም በመሸጥ ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 1025 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ25 ሳንቲም በመሸጥ ላይ ይገኛል። ቱርክ ሊሬ እናስከትላለን። አንድ የቱርክ ሊሬ 3 ብር ከ85፣ የኢንዲያን ሩፒን 1 ብር ከ85 በመሸጥ ላይ ይገኛል። የባህሪን ዲናር እናስከትላለን። 100 ባህሪን ዲናር 46975 ብር እንደሚሸጥና አንድ ባህሪን ዲናር 469 ብር ከ75 ሳንቲም በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 24977 ብር እንደሚሸጥና አንድ ጆርዳን ዲናር 249 ብር ከ77 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የጥቁር ገበያ ምንዛሬ ዋጋ ከቀን ወደ ቀን ከፍተኛ የሆነ ቅናሽ በማሳየት ላይ ይገኛል። ነገር ግን በግልባጩ የባንክ የምንዛሬ ዋጋ ከቀን ወደ ቀን ከፍተኛ የሆነ ጭማሪ እያሳየ ይገኛል።